ሰላም ጤና ይስጥልን ውድና የተከበራችሁ ያሱበራ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበል። ዛሬ የሆነ ያጋጠመኝ ነገር አለ። በዚሁ ደግሞ በአማርኛ ለእናንተ ማስተላለፍ ይሆናል። አማርኛ ብዙም ባልችልም አውልትራይ በአማርኛ ስለመጣብኝ በአማርኛ ለእናንተ እነግራለሁ ማለት ነው። እሱ ምን ነበረ? በውስጥ መስመር መጡና ዛሬ ፍንፍኔ ላይ የሆነ ኃይለኛ ችግር ይፈጠራል። በቃ ፍንዳታ ቦምብ ሰላተ ኢድ ላይ በዛ ግርግር ውስጥ የሆነ በቃ ኃይለኛ ፍንዳታ ይፈጠራል። እንዴት አልኩት። ሀገሪቷ እኮ መንግስት አለ፣ አልቃይዳ ወይም አሸባሪ አዲስ አበባ መቼ ገብቶ ነው አልኩት። ከዛ ይሄ ነገር ጨምጨምታ ሰማው። እኔ ዝም ብዬ ሄድኩኝ፣ ለሰላተ ኢድ ሄድኩኝ። አልሐምዱሊላህ በሰላም ሰገደን። እንደውም ሰው ብዛቱ በጣም በሰላም ሰገደን፣ በሰላም ሁሉም ወደ ቤቱ ተመለሰ ማለት ነው። ሲኩሪቲም ኖርማሊ በቃ ቼክ አድርጎ አስገባሉ። ምንም የተፈጠረ ነገር የለም ማለት ነው። ምን ተረዳሁት? አንዳንድ ሰው ጭንቅላቱን በችግር ገንብቷል። ጭንቅላቱን በችግር ገንብቶ ያላ ችግር ጭንቅላቱ ውስጥ ያላ ችግር ምንም አታገኝም። ይሄ ደግሞ በጣም አደጋለሁ፣ ለጤናም አደጋለሁ። እናንተ ችግሩን ከዚህ አውጡና ቁጭ አርጉዛ። ጭንቅላታችሁ በችግር ገንብታችሁ ስለ ችግር ማውራት ይቀጥላል እንጂ ምንም ኢትዮጵያ የምትፈርስም የለም። በየቦታ ችግር ቢኖርም ዓለም እንዳለ ችግር ነው። ግን ችግር እንዳለ ሆኖ እንደዛው ጥሩ ነገር አለ። እንደዛ ብታዩ አሪፍ ነው። እባካችሁ መጀመሪያ ከራሳችሁ ጋር መኖር ቻሉና ከዛ ከሀገሪቷ ጋር ለመኖር ሞክሩ። ለምሳሌ በኢህአዴግ ጊዜ እቺ ሀገር ዛሬ ትፈርሳለች፣ ነገ ትፈርሳለች። ቁጭ ብሎ ስለዚህኛው ሀገር ትንትኑን በቃ ይጠብቃል። አሁንም እንደዛው በቃ ቁጭ ብሎ በቃ እቺ ሀገር ዛሬ ትፈርሳለች፣ ነገ ትፈርሳለች። በቃ ቁጭ ብሎ ይጠብቃል። ስለ ፍርፍር ስለ ጥፋት ብቻ ነው በቃ ይጠብቃል ማለት ነው። ለምን ጭንቅላቱ ውስጥ ኦልሬዲ ችግር ተገንብቷል። ያለ ችግር በቃ ጭንቅላቱ ኔጌቲቭ ብቻ ነው በቃ የሚጠረቀመው ማለት ነው። እንደዛ ነገር ጥሩም አይደለም። አንድ ሰው መጀመሪያ ራሱ መቻል አለበት። ስለ ኢትዮጵያ ከማውራት በፊት ራሱን ጨርሶ ራሱን ችሎ ቤተሰቡን ችሎ ከዛ በኋላ ወደ ሰፈር ችሎ እንደዛ ሀገር መሄድ ነው እንጂ ራሱም አልቻለም። እሱ ራሱ ኢትዮጵያ ላይ ተሸካሚ ሆኖ ኢትዮጵያ ላይ ይፈልጋል ማለት ነው። እንደዛ ጥሩ አይደለም ጋይስ። እንደዛ የሚያስብ ሰው ትልቅ ሆነም ትንሽ ሆነም ጥሩ አይደለም። እኔ አማርኛም አልችልም። እንግዲህ ለእኔ ግልጽ ለእናንተ የምነግራቸው አንዳንድ ማንኛውም ሰው እኔ ፖለቲከኛ አይደለም፣ ግን አስ ሞቲቬሽን አይ ዊል ቴል ዩ ሰምቲንግ። እቺ ሀገር ማለት ነው ለምሳሌ ሀጨ የሞተ ቀን ሀጨ ነፍሱን ይማረው በጣም ጥሩ ሰው ነው። እቺ ሀገር ያን ቀን ካልተፈረሰች እቺ ሀገር ከዚህ በኋላ ትፈርሳለህ ብለህ ምንም አይጠብቅ፣ ምንም አትፈርስም። ዶክተር አብይ ደግሞ ሰውየው በጣም ጄነስ ነው። የፈለከው ጨዋታ ይችላል ሰውየው። ጨዋታው መጀመርም ይችላል መጨረስም ይችላል። እንዴት እንደሚጀመርም ይችላል፣ እንዴት እንደሚጨረስም ይችላል። ሰውየው በጣም ማንም አይችልም። ከምሮ ማለት ከፈጣሪ ተሰጥቶለት ነው። ዶክተር አብይ በጣም ጎበዝ ነው። እንደዚህ አይነት ሰው ዓለም ላይ ሰውየው በጣም አደንቃለሁ። በጣም ጎበዝ ነው። ለምን ሰውየው በቃ ዓላማ ያለ ሰው ነው። እዚህ ቦታ በቀላል አልደረሰም። ከልጅነቱ ነው ብዙ ልፋት በኋላ ነው እዚህ ቦታ ደረሰ። እንኳን እሱ መንግስት ተውና ተራ ሰው ደግሞ ለፍቶ ይህን ስልክ አንተ እኔ ለፍቼ ያመጣው ያገኘሁት በቀላሉ መቀማት በጣም ይከብዳል። እንኳን እሱ ሀገር የያዘው ተውና። ስለዚህ በጣም ይከብዳል። ሰውየው በጣም ጀነስ ነው። ይህን አምናችሁ በቃ ከሰውየው ጋር ሰርቶ መኖር መቻል ነው። ምንም ጥርጥር የለም። ተባብረን ሀገሪቷን እንምራለን እንጂ ብቻዬን ሀገሪቷን ጠቅልሌ በላሉ አለንም። ኢትዮጵያ ዛሬ የደረሰች ከዚህ በፊት ደርሳ መጠቀም እኛ ውስጥ እየኖረን ነው። ሁሉም ነገር እናያለን። በጣም ጥሩ እየሄደች ነው። ጥሩ ፊውቸር አላት ኢትዮጵያ። ሀገራችን አሁን በጣም ጥሩ ሁኔታ ላይ ናለች። ስለዚህ እኔ እንደ አንድ ሰው ማንኛውም ሰው ማለት ነው እናንተ የምመክራችሁ ማለት ነው እቺ ሀገር ላይ ተሸካሚ ከምትሆኑ እስቲ ራሳችሁን ችሉና ከዛ በኋላ ስለ ቤተሰብ ስለ ሀገር ብታወሩ መልካም ነው። እኔ መልእክት ነው በዚህ ቪዲዮ። እናንተን ካስቀየማችሁ ይቅርታ አድርጉልኝና ስለዚህ እኔ ማለት የፈለኩት በቀላሉ እኛ በሰላም ሰግደን አልሐምዱሊላህ ተመለስናል። ምን ይባላል ማጃማ ጅሬኝ akkuma tiikat yoo gaarii tiikatees gaarii siif ta'ee deema. Yoo hammeenya tiikatellee hammeenyuma ta'e siif deema jechuudha. Life is as you expect. If you expect bad, you get bad. If you expect good things, you get good things, guys. That is it. You get it? እኔ አማርኛ አሪፍ ከሆነ ደግሞ ድጋሜ ሌላ ጊዜ እመጣለሁ። ይመቻችሁ ጋይስ። Sevgili mağdur. O.
right here.